መቤታችን በዚህ ምድር ላይ የኖረችው 64 ዓመት ነው። 64 ዓመት ሲሞላት ነፍሷ ከስጋዋ ተለይቷል ነው። መጽሐፍ ሞትን የማያይ ለዘላለም ሕያው ሆኖ የሚኖር ማን ነው የሚል ያረፈችበት ምክንያት ምንድነው ስንል አንዳንድ ሰዎች መቤታችን ልዩ ፍጡር ናት፣ ሰው አይደለችም ወይም ከሰው ወገን አይደለችም ብለው የሚናገሩ ሰዎች አሉ። ኃይለ አረማዊት ናት ብለው የሚናገሩ ሰዎች አሉ። ስለዚህ መቤታችን ያረፈችበት የመጀመሪያው ምክንያት ሰው እንደሆነች ኢያቄም ከሚባል አባት ሐና ከምትባል እናት የተወለደች ከሰው ወገን የተገኘች እንደሆነች ለማስረዳት ሞትን ቀምሳለች። ከሞት የሚቀር ማንም ሰው የለም። መጽሐፍ ሁላችንም እንሞታለን፣ በምድር ላይ እንደፈሰሰና እንደማይታፈስ ውሃ ነን። እግዚአብሔር የነፍስን ጥፋት አይወድም፣ የተጣለን ሰው በምክሩ ያስበዋል ነው የሚለው። በተወደደ ሰዓት ሰማሁህ፣ በመዳን ቀንም ረዳሁ። የተወደደ ሰዓት አሁን፣ የመዳንም ቀን አሁን። አሁን ነው የሚልበት ምክንያት ከጥቂት ደቂቃ በኋላ ምን እንደሚሆን ስለማናውቅ። ዘመናችን በጣም አጭር፣ ወጥቶ መግባት የለም፣ ተቀምጦ መነሳት የለም። ዘመናችን ከሸማኔ መወርወሪያ ይልቅ እየቸኮለ ነው። ጠዋት ያየናቸው ሰዎች ከሰዓት ለማየት እየተቸገርን ነው። ምንድነው እኛ ከዚህ ታሪክ አሁን የምንማረው ብለን ስንል ወገኖቼ፣ ከሞት የሚቀር ማንም ሰው እንደሌለ የእመቤታችን ዕረፍት ያስረዳናል። እኛም የእሷን ዕረፍት በምናስብበት ጊዜ ሞት እንዳለብን አውቀን በሞት ተጠርተን ላንመለስ እንደምንሄድ ተረድተን ተዘጋጅተን እንድንኖር አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሊባኖስ ተራራ ያየነሽ አበባ ያገኘንሽ ኤፍራታ ስንገባ የንጉሥ አዳራሽ ቤተ ተዋሕዶ አምላክ አደረብሽ ንጽሕናሽን ወዶ። ሊባኖስ ተራራ ያየነሽ አበባ ያገኘንሽ ኤፍራታ ስንገባ የንጉሥ አዳራሽ ቤተ ተዋሕዶ አምላክ አደረብሽ ንጽሕናሽን ወዶ። ታሪክ መተረክ አይደለም። ሁላችን እንደምናውቅ በየዓመቱ ጥር 20 የአዲስ ዓመት ዜና ዘመን መለወጫ የእምነት መሰላል ወደ ሰማይ መውጫ የሃይማኖት ፊደል የጽድቅ ገበያ ድንግል እናታችን የሕይወት አራያ ድንግል እናታችን የሕይወት አራያ። ሊባኖስ ተራራ ያየነሽ አበባ ያገኘንሽ ኤፍራታ ስንገባ የንጉሥ አዳራሽ ቤተ ተዋሕዶ አምላክ አደረብሽ ንጽሕናሽን ወዶ። የተገለጠበት የታየበት ዘመን ስለሆነ ሐዋርያው ቅዱስ ዮሐንስ ዲያብሎስን ሥራ እንዲያፈርስ ምን ደስታ ሊኖረው ካንቺ የተለየ በብርሃን ይጸዳል ልጅሽን ያላየ የኤፍራታ ምድር ሰዋሊተ ፍሬ አምልኮ ለልጅሽ ላንቺ ይሁን ዘማሬ አምልኮ ለልጅሽ ላንቺ ይሁን ዘማሬ። ሊባኖስ ተራራ ያየነሽ አበባ ያገኘንሽ ኤፍራታ ስንገባ የንጉሥ አዳራሽ ቤተ
ተዋህዶ አምላክ አደረብሽ ንጽሕናሽን ወዶ የማርያም መታየት ሳይሆን በዘመነ አስተርእዮ መሬታችን ስላለፈች በዓሉ አስተርእዮ ማርያም እየተባለ የእውነት ደመና ገናነ ሞትኪ የምስጋና መንበር ድንግል ነሽ ማዕረጌ በፍቅርሽ መዓዛ በቤትሽ አድጌ ዘምርልሻለው እምነት አደግድጌ ዘምርልሻለው እምነት አደግድጌ ሊባኖስ ተራራ ያየንሽ አበባ ያገኘንሽ ኤፍራታ ስንገባ የንጉሥ አዳራሽ ቤተ ተዋህዶ አምላክ አደረብሽ ንጽሕናሽን ወዶ ይህን ስንደምረው 64 ዓመት ነው። በ64 ዓመቷ የቃል ኪዳን ታቦት የሰጠሽ መና ውዳሴሽ አዲስ ነው ዛሬም እንደገና የጊዜ ማለዳ የብርሃን መታያ ከፈጣሪ በታች የለሽም አምሳያ ከፈጣሪ በታች የለሽም አምሳያ ሊባኖስ ተራራ ያየንሽ አበባ ያገኘንሽ ኤፍራታ ስንገባ የንጉሥ አዳራሽ ቤተ ተዋህዶ አምላክ አደረብሽ ንጽሕናሽን ወዶ ሊባኖስ ተራራ ያየንሽ አበባ ያገኘንሽ ኤፍራታ ስንገባ የንጉሥ አዳራሽ ቤተ ተዋህዶ አምላክ አደረብሽ ንጽሕናሽን ወዶ ሁለት እጁን ቀጣ መልሶ ቢማጸን እጆቹ ወደ ቦታቸው መልሰው ተተኩ ይላል ነገረ ማርያም ስል ወዲያው መልአኩ ቅዱስ ገብርኤል የእመቤታችንን ከሐዋርያት መካከል ቅዱስ ዮሐንስን ነጥቆ ወደ ሰማይ ወሰደ ነው የሚል በገነት ዕፀ ሕይወት ስር የእመቤታችንን በዛ አሳረፈ ይላል። ዮሐንስ ይህንን ተመልክቶ መጣ ነው የእመቤታችን ነገር ምን ሆነ ብለው ደቀ መዛሙርቱ ጠየቁት። በገነት ዕፀ ሕይወት ስር አርፏል አላቸው። ዮሐንስ ያየውን እኛም ማየት አለብን ብለው ነሐሴ 1 ቀን አባቶቻችን ሱባኤ ገቡ። ሁለተኛውን ሱባኤ እንደጨረሱ ነሐሴ 14 ቀን የእመቤታችን ሥጋ ተሰጥቷል። ሊባኖስ ተራራ ያየንሽ አበባ ያገኘንሽ ኤፍራታ ስንገባ የንጉሥ አዳራሽ ቤተ ተዋህዶ አምላክ አደረብሽ ንጽሕናሽን ወዶ ሊባኖስ ተራራ ያየንሽ አበባ ያገኘንሽ ኤፍራታ ስንገባ የንጉሥ አዳራሽ ቤተ ተዋህዶ አምላክ አደረብሽ ንጽሕናሽን ወዶ ሞትን የማያል ለዘላለም ሕያው ሆኖ የሚኖር ማን ነው ነው እዚህ የዳዊት መዝሙር የአዲስ ዓመት ዜና ዘመን መለወጫ የእምነት መሰላል ወደ ሰማይ መውጫ የሃይማኖት ፊደል የጽድቅ ገበያ ድንግል እናታችን የሕይወት አራያ ድንግል እናታችን የሕይወት አራያ ሊባኖስ ተራራ ያየንሽ አበባ ያገኘንሽ
አዳራሽ ቤተ ተዋሕዶ ያረፈብሽ ንጽሕናሽን ወዶ ሰው አይደለችም ወይም ከሰው ወገን አይደለችም ብሎ የሚናገሩ ሰዎች አሉ። ኃይለ አረማዊት ናት ብሎ የሚናገሩ ሰዎች። ስለዚህ በቤታችን ያረፈችበት ምን ደስታ ሊኖረው ካንቺ የተለየ በብርሃን ይጸዳል ልጅሽን ያላየ የኤፍራታ ምድር ሰዋሪ ሰፈሪ አምልኮ ለልጅሽ ላንቺ ሆን ዘማሬ አምልኮ ለልጅሽ ላንቺ ሆን ዘማሬ ሊባኖስ ተራራ ያየነሽ አበባ ያገኘንሽ ኤፍራታ ስንገባ የንጉሥ አዳራሽ ቤተ ተዋሕዶ ያደረብሽ ንጽሕናሽን ወዶ እንደፈሰሰና እንደማይታፈስ እግዚአብሔር የነፍስን ጥፋት አይወድም። የተጣለን ሰው የእውነት ደመና ከላለሞት የምስጋና መንበር ድንግል ነሽ ማዕረጌ በፍቅርሽ መዓዛ በቤትሽ አድጌ ዘምርልሻለው በእምነት አደግድጌ ዘምርልሻለው በእምነት አደግድጌ ሊባኖስ ተራራ ያየነሽ አበባ ያገኘንሽ ኤፍራታ ስንገባ የንጉሥ አዳራሽ ቤተ ተዋሕዶ ያደረብሽ ንጽሕናሽን ወዶ የወሩም ቁጥር ባንተ ዘንድ ማንም ሊተላለፍ የማይችለውን ዳርቻ አበጀህለት። የቃል ኪዳን ታቦት የሰጠሽ መና ውዳሴሽ አዲስ ነው ዛሬም እንደገና የጊዜ ማለዳ የብርሃን መታያ ከፈጣሪ በታች የለሽም አምሳያ ከፈጣሪ በታች የለሽም አምሳያ ሊባኖስ ተራራ ያየነሽ አበባ ያገኘንሽ ኤፍራታ ስንገባ የንጉሥ አዳራሽ ቤተ ተዋሕዶ ያደረብሽ ንጽሕናሽን ወዶ ሊባኖስ ተራራ ያየነሽ አበባ ያገኘንሽ ኤፍራታ ስንገባ የንጉሥ አዳራሽ ቤተ ተዋሕዶ ሁለተኛ ቆሮንቶስ ያደረብሽ ንጽሕናሽን በተወደደ ሰዓት ሰማዋል። ወገኖች ይሄ ድምፅ የሚሰማችሁ በሩቅ በቅርብ ያላችሁ የተወደደ ሰዓት አሁን፣ በተወደደ ሰዓት ሰማዋል፣ በመዳን ቀንም ረዳሁ። የተወደደ ሰዓት አሁን፣ የመዳንም ቀን አሁን ነው የሚልበት ምክንያት የሃይማኖት ፊደል የጽድቅ ገበያ ድንግል እናታችን የሕይወት አራያ ድንግል እናታችን የሕይወት አራያ ሊባኖስ ተራራ ያየነሽ አበባ ያገኘንሽ ኤፍራታ ስንገባ የንጉሥ አዳራሽ ቤተ ተዋሕዶ ያደረብሽ ንጽሕናሽን ወዶ እኛም ተጠርተን እንሄዳለን።
ዘመናችን በጣም አጭር። ስለዚህ ከመጠራታችን በፊት ከመሞታችን በፊት ምን ደስታ ሊኖረው ካንቺ የተለየ በብርሃን የተዳን ልጅሽን ያላየ የኤፍራታ ምድር ሰዋን ሰፍር አምልኮ ለልጅሽ ላንቺ ይሁን ዝማሬ አምልኮ ለልጅሽ ላንቺ ይሁን ዝማሬ ሊባኖስ ተራራ ያየነሽ አበባ ነሽ ኤፍራታ ስንገባ የንጉሥ አዳራሽ ቤተተዋህዶ አምላክ አደረብሽ ንጽሕናሽን ወዶ ከእናታችን ማኅፀን ራቁታችንን እንደወጣን ወደ መቃብርም ራቁታችን ነው። የእውነት ደመና ገናን ሞትቴ የምስጋና መንበር ድንግል ነሽ ማረጌ በፍቅርሽ መዓዛ በቤትሽ አድጌ ዘምርልሻለው እምነት አድርጌ ዘምርልሻለው እምነት አድርጌ ሊባኖስ ተራራ ያየነሽ አበባ ያገኘንሽ ኤፍራታ ስንገባ የንጉሥ አዳራሽ ቤተተዋህዶ አደረብሽ ንጽሕናሽን ወዶ ሃይማኖታችንን አጽንተን ምግባራችንን አቅምተን ከተጣላነው ሰው ጋር ታርቀን የቀማነውን መልሰን የቃል ኪዳን ታቦት የሰጠሽ መና ውዳሴሽ አዲስ ነው ዛሬም እንደገና የጊዜ ማለዳ የብርሃን መታያ ከፈጣሪ በታች የለሽም አምሳያ ከፈጣሪ በታች የለሽም አምሳያ ሊባኖስ ተራራ ያየነሽ አበባ ያገኘንሽ ኤፍራታ ስንገባ የንጉሥ አዳራሽ ቤተተዋህዶ አምላክ አደረብሽ ንጽሕና